ቤተክርስቲያን የፍጹም ለውጥ ከተማ ናት። የፍጹም ለውጥ ሊለወጥ ያለ ሰው ቤተክርስቲያን ይለወጣል። እውነት ለመናገር በጎ ፈቃድ ያለው ሰው ሁሉ ይለወጣል በእግዚአብሔር ቸርነት ማለት ነው። ያልተለወጠ የለም እዚህ ቤተክርስቲያን ውስጥ። ቤተክርስቲያን ስንገባ አሁን አንድ ሰው እንዲሁ ትልቅ ሰው እንኳን እንደው ቤቱ ሲጠራን እንዴት ደስ ይላል። እግዚአብሔር ቤቱ የእግዚአብሔር ቤት ማለት እግዚአብሔር ቤተክርስቲያን ውስጥ ንገሩኝ እንጂ አለ ማለት ነው። እግዚአብሔር ቤተክርስቲያን ውስጥ አለ። እስቲ እንደው አሁን በሞቴ እንደው ቤተክርስቲያን ስትሄዱ እግዚአብሔርን ላገኝ እየሄድኩ ነው ብሎ ተሰምቶት የሚያውቅ ሰው ላገኝ ማለት እሱማ ታዲያ ምን ላደርግ ነው እንደምትሉኝ እርግጠኛ ነኝ። አሁን እኔ ጥያቄው ግን እግዚአብሔር በትክክል አለ ብላችሁ ተሰምቷችሁ ያውቃል ስሜቱ? እግዚአብሔር አለ ቆይ መቅደስ አሁን እግዚአብሔር አለ ብላችሁ እንትና አለ ገሌ ደህና ዋላችሁ አለ እንደሚባል ማለት ነው። እግዚአብሔር መኖሩ አሁን ይሰማችኋል? እስቲ እንደው መድኃኒዓለም እንደዚህ እንዲሰማን ያርገን በእውነቱ ማለት ነው። እግዚአብሔር አሁን መቅደስ ውስጥ አለ፣ እግዚአብሔር ቤተክርስቲያን ውስጥ አለ ብለን ልናገኘው ደስ እያለን ማለት ነው። አለ አሁን እግዚአብሔር ከዛ ስንወጣ እግዚአብሔርን አግኝቼዋለሁ ብለን እንደው ዲያብሎስ እኮ ይችን የሚቀማን አፈር ይብላና አፈርስ አይበላም መቼም እሱ ምን ይበላዋል? እኛን ነው የሚያበላን እንጂ እውነት ነው። አሁን ይሄ ቢሰማን እኮ ምንም ነገር እንኳን እንጨናነቅም፣ ጥያቄያቸው ሁሉ ይመለሳል። እግዚአብሔር የእግዚአብሔር ቤት ነው ማለት ቤቱ ሰው ይኖራል። እግዚአብሔር ቤቱ አለ፣ ቤተክርስቲያን ውስጥ አለ እግዚአብሔር። በዓለሙ ሙሉ ቢሆንም በፍጹም ደስታ እንኳንስ በቤተ ክርስቲያን ልብ በሉ በደሙ በቀደሳት ቤተ ክርስቲያን ሰሎሞን የሆነ ቤተ ክርስቲያን በወርቅ በእንቁ ሰርቶ ሲጨርስ እግዚአብሔር ምንድነው ያለው? በዚህ መቅደስ ላይ ዓይንና ጆሮዬ ያርፋሉ ነው ያለው። ደስ ሲል እኮ በዚህ መቅደስ ላይ ዓይንና ጆሮዬ ያርፋሉ፣ ጆሮዎችም ወደዚህ ይሰማሉ። ስለዚህ የእግዚአብሔር ዓይን በሰሎሞን ወደ ሰራው መቅደስ ከሆነ በሰሎሞን መቅደስ ላይ የሚቆም ሰው ሁሉ ወደ ላይ ቀና ሲል ከማን ዓይን ጋር ነው የሚታየው? ከእግዚአብሔር ዓይን ጋር ያያሉ። በእርግጥም ከእግዚአብሔር ጋር የምንተያይባት ከተማ ቤተክርስቲያን ናት።